ባለፈው ሳምንት አዲስ ስልክ ስለገዛው የድሮ ስልኬን አያት አካባቢ ለሚኖር ኃይሌ ለሚባል የቅርብ ጓደኛዬ የሸጥኩለት። ስልኩን ከመስጠቴ በፊት በውስጡ ያሉትን ፋይሎች ሙሉ በሙሉ አጥፍቼ ነበር የሰጠሁት። ትናንትና ሌሊት 8 ሰዓት ላይ ኃይሌ ቪዲዮ ጥሪ ደወለልኝ። ጊዜው ስለመሸ ምን ሆኖ ይሆን ብዬ ቶሎ አነሳሁት። ጥሪውን ሳነሳው ግን ጓደኛዬን ሳይሆን ያየሁት ጨለማ ክፍል ነበር። ካሜራው መሬት ላይ የተቀመጠ ይመስላል። በቪዲዮ ጥግ ላይ አንድ ሰው አልጋ ላይ ተኝቶ ይታያል። ክፍሉን ስመለከተው በጣም ደነገጥኩ። ያ ክፍል የኔው መኝታ ቤት ነበር፣ ጓደኛዬ ያለበት ሳይሆን እኔ አሁን ተኝቼበት ያለሁበት ክፍል። ኃይሌ ምን እያደረክ ነው? እንዴት መጣ ብዬ ጠየቅኩት። ምንም መልስ የለም። ካሜራው በቀስታ ወደ አልጋው ተጠጋ። ያኔ ነው የገባኝ፣ ጥሪው እየመጣ ያለው ከጓደኛዬ ቤት ሳይሆን እዚሁ መኝታ ቤቴ ውስጥ ካለ ሰው ነው። በፍርሃት እየተንቀጠቀጥኩ መብራቱን አበራሁት። ክፍሉ ውስጥ ማንም የለም፣ በሩም ተቆልፏል። ነገር ግን የቪዲዮ ጥሪው አልተዘጋም። በስልክ ስክሪን ላይ የማየው ቪዲዮ አሁንም አለ። መብራቱን ሳበራው በቪዲዮ ላይ ይታያል። ካሜራው ግን የት እንዳለ ማወቅ አልቻልኩም። ፈጠን ብዬ አልጋዬ ላይ ወረድኩና ወደ አልጋው ስር ተመለከቱ። እዚያም ምንም የለም። ጥሪው ግን አሁንም አልተዘጋም። በዚያው ቅጽበት ከጀርባዬ በኩል የእግር ኮቴ ተሰማኝ። ዙሬ ለመመልከት በጣም ፈራው። እንደምንም ራሴን አሳምኜ ልዞር ስል መብራቱ ጠፋ። መብራቱን ያጠፋው እዚሁ ክፍል ውስጥ ያለ ሰው ነው። ልቤ ከሚገባው በላይ ይመታ ጀመረ። መኝታ ቤቴ ሙሉ ለሙሉ ጨለማ ሆኗል። ወደ በሩ ለመሄድ ሞከርኩ። ነገር ግን በዚያው ቅጽበት ከትከሻዬ ላይ እጅ ሲያርፍ ታወቀኝ። አዲስ አበባ ውስጥ ስራ ተቀጥሬ አያት አካባቢ አንድ ሰርቪስ ቤት ተከራየሁ። ግቢ ውስጥ እኔና የቤቱ ባለቤት አንድ አዛውንት ብቻ ነው የምንኖረው። አዛውንቱ በጣም ደግ ሰው ናቸው። ዛሬ ምሽት ስልኬን ቻርጅ አድርጌው መኝታ ቤት ውስጥ ተኝቻለሁ። በድንገት የካሜራው መብራት ሲበራ አየሁ። ስልኬ በራሱ ጊዜ ፎቶ እያነሳ መስሎኝ ፈጠን ብዬ ተነሳውና ስልኬን አየሁት። ጋላሪ ውስጥ ገባ ፎቶ ተነስቷል። ፎቶዎቹ የኔ ናቸው፣ ተኝቼ እያለሁ የተቀረጹ። ፎቶዎቹ የተነሱት ስልኬን ካስቀመጥኩበት ከሩቅ ሳይሆን ካልጋዬ ጎን ሆኖ ነው። ስልኩን በእጁ ይዞ ፎቶዬን ያነሳው ሰው እጅ በፎቶ ጥግ ላይ ይታያል። ያ እጅ ደግሞ በደንብ የማውቀው እጅ ነው። በእርጅና የተሸበሸበና ጣቱ በትልቅ የወርቅ ቀለበት ያጌጠ ነው። ያ ቀለበት የቤቱ ባለቤት የአዛውንቱ ነው። በፍርሃት እየተንቀጠቀጥኩ መብራቱን አበራሁት። በክፍሉ ውስጥ ማንም የለም። በሩም በውስጥ እንደተቆለፈ ነው። እንዴት ሰው በሌለበት ፎቶ ይነሳል? በሩ ተቆልፎ ሳለ እንዴት ገባ ብዬ ግራ ተጋባው። በሚቀጥለው ቀን ጠዋት ተነስቼ ቤቱን በደንብ መፈተሽ ጀመርኩ። ካልጋዬ ጀርባ ያለው ትልቅ ቁም ሳጥን ተስተካክሎ እንዳልተቀመጠ አስተዋልኩ። ስገፋው በስተጀርባ ትልቅ ቀዳዳ አገኘሁ። ቀዳዳው በቀጥታ ወደ ባለቤቱ መኝታ ቤት ይወስዳል። ቀዳዳውን ተጠግቼ ወደ ውስጥ ስመለከት ከውስጥ ድምፅ ሰማሁ። አዛውንቱ ከሰው ጋር እያወሩ ነበር። እንዲህ ይላሉ፣ አይዞሽ ሃና፣ ዛሬ ሌሊት ቆንጆ ፎቶ አንስቼልሻለሁ። ዛሬ ምሽት ደግሞ እሱን ራሱ እናመጣዋለን። በጣም ደነገጥኩ። ሃና የተባለችው ባለቤታቸው ከሞቱ 10 ዓመት እንደሆናቸው ጎረቤታቸው ነግሮኝ ነበር። አዛውንቱ ግን በየምሽቱ በዚያ ቀዳዳ በኩል ወደ ክፍል እየገቡ የፈለጉትን ያደርጋሉ ማለት ነው። ወዲያውኑ ቦርሳዬን ይዤ ልወጣ ስል ግን የቤቱ በሮች ተቆልፈዋል። ቁም ሳጥኑ ሲንቀሳቀስ ሰምቼ ዘወር አልኩ። አዛውንቱ በዚያ ቀዳዳ በኩል እያዩኝ ፈገግ አሉና ድምጻቸውን ቀነስ አድርገው እንዲህ አሉኝ፣ ባለቤቴ ፎቶህን አይታ በጣም ወድሃለች። ዛሬ ደግሞ አብረን እራት ትበላለህ።